እንኳን አደረሳችሁ። ሰሞነ ሕማማት አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለሙ ሁሉ ቤዛ ሆኖ ተላልፎ መሰጠቱንና መከራ መቀበሉን የምናስታውስበት ታላቅና ቅዱስ ሳምንት ነው። ነገር ግን በዚህ ሳምንት ወደ ቤተ ክርስቲያን ስንሄድ የሥርዓት ለውጥ ሲደረግ እንመለከታለን። በዚህ ጊዜ ግራም ያጋቡ ይሄ ይፈቀዳል ወይስ አይፈቀድም እያሉ ሥርዓት አምልኮውን በሚገባ ከመከታተል ይልቅ ሥርዓት የጣሱ እየመሰላቸው የሚጨነቁ ብዙዎች ናቸው። ማማተብ ይቻላል? ሰላምታስ? ጸሎትስ? የሚሉ ጥያቄዎች ይነሳሉ። ዛሬ በዚህ ቪዲዮ በሰሞነ ሕማማት ልናደርጋቸው የሚገቡና ግራ ሊያጋቡን የማይገቡ 10 ዋና ዋና ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ እንድትመለከቱ እንድታዳምጡ ጋብዛችኋለሁ። አንደኛ፣ ስለ ማማተብ። ብዙዎቻችን በዚህ ሳምንት ማማተም ፈጽሞ የተወገዘ አድርገን እናስባለን። ነገር ግን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ፊትንና መላ ሰውነትን በትምህርተ መስቀል ማማተብ እንዴት ይተዋል? ካህናት መስቀል ይዘው ስለማይባርኩንና መስቀል ስለማንሳለም እንጂ ስመ ሥላሴን ጠርቶ ማማተብ ክልክል ነው ተብሎ የተጻፈበት ቦታ የለም። ሁለተኛ፣ የለመዳችሁትን ጸሎት አታቋርጡ። በዚህ ሳምንት የማይጸለይ ጸሎት የለም። መስዋዕተ ቅዳሴ ካለመቀደሱ በቀር ከብሉይ ኪዳን መጽሐፍት ጀምሮ እስከ ሊቃውንት ድርሳናት ድረስ በቤተ ክርስቲያን በትጋት ይጸለያል። እናንተም በቤታችሁ ያዘወተራችሁትን ጸሎት በትጋት ጸልዩ። ሶስተኛ፣ ሰላምታን ይመለከታል። ይህ ብዙ ሰውን የሚያስጨንቅ ነው። ሰላምታ መስጠት ከጸሎተ ሐሙስ ዕለት በቀር አልተከለከለም። እሱም ቢሆን አምላካችን ኢየሱስ ክርስቶስ በይሁዳ የሽንገላ ሰላምታ ተላልፎ መሰጠቱን ለማስታወስ እንጂ ሌላ ምንም አይነት ምክንያት የለውም። ስለዚህ በመርሳት ሰላምታ ያቀረበላችሁን ሰው አታስደንግጡት። ትልቅ ኃጢአት እንደሰራ አድርጋችሁ አታስጨንቁት። አራተኛ፣ ስራን በስመ እግዚአብሔር መጀመር ይቻላል። በማንኛውም ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ መጽሐፍትን ማንበብ ወይም ሌላ ስራን መጀመር ይቻላል። ስመ እግዚአብሔርን መጥራት የምንከለክልበት ጊዜ መቼም ቢሆን የለም። አምስተኛ፣ የክርስቶስን መከራ ማሰብና ከተድላ መራቅ። በዚህ ሳምንት ጊዜያችንን የጌታችን ሕማሙንና ሞቱን የሚያስታውሱ መጽሐፍትን በማንበብና በመስማት ልናሳልፍ ይገባል። ሰባተኛ፣ በቤተ ክርስቲያን መዋል ካልቻልንስ? በተቻለን መጠን በቤተ ክርስቲያን መዋል ይገባናል። ሕማማተ መስቀልን የሚያስታውሱ መጽሐፍት የሚነበቡበት ሳምንት ነውና። ነገር ግን በስራ ወይም በልዩ ልዩ ምክንያት በቤተ ክርስቲያን መዋል ካልቻልን ግን በየተሰማራንበት ቦታ ሆነን ልባችንን ከመቅደስ አናውጣ። በሐሰት መካሰስን፣ የሌላውን ንብረት መመኘት፣ መቀማት፣ በወገኖቻችን ላይ መፍረድ ከመፈራረድ እንቆጠብ። ይህን ካላደረግን በክርስቶስ ላይ እንደፈረዱት አይሁድ ወይም በሽንገላ አሳልፎ እንደሰጠው ይሁዳ ልክ እንቆጠራለን። ይልቁንም ንጹሕ ባህሪን አምነው እስከ ቀራንዮ የስቅለት አደባባይ እንደተከተሉት ሁሉ ሁላችንም እያዘንን እየተከዝን በልባችን ወደ መስቀሉ እንዋል። ስምንተኛ፣ አብዝታችሁ ስገዱ። በቤታችሁም ሆነ በቤተ ክርስቲያን አብዝታችሁ ስገዱ። እስኪያስቡት ስለ ሁላችንም ቤዛ የሚሆን ክርስቶስ በፊታችን ከባድ መስቀል ተሸክሞ ሲወድቅ እያያችሁት ዝም ብላችሁ ትቆማላችሁን? አይሁድ እየገፉና እያዳፉ ወደ ምድር ሲወድቅ ሲነሳ የተቀበለውን መከራ እኛ ዘመናችንን ሙሉ ብንወድቅ ብንነሳ ውለታውን መክፈል የምንችል ይመስላችኋል? ለዚህ ነው ቅዱሳን ሳያቋርጡ የሚሰግዱት፣ ይህንን መከራውን በዓይነ ሕሊናቸው ተመልክተዋልና። የተሰቀለውን ክርስቶስን የሚያስብ ሰው ለሰውነቱ እረፍትን አይሻም። ዘጠነኛ፣ ከሁላቸውም ሰው ጋር ፍቅርን አድርጉ። ሰውን ለመውደድ ምክንያት አታብጁ። አስቡት፣ ክርስቶስ አሳልፎ የሰጠውን ይሁዳን እንኳን ወዳጄ ብሎ ነው የጠራው። እግዚአብሔር አንተን ያለ ምክንያት እንደወደደህ አንተም ያለ ምክንያት ሰውን መውደድ ልመድ። ክርስቶስ እኛ በእውነት ጠላቶቹ ሳለን ፍቅርን ራሱን ለሞት አሳልፎ በመስጠት ካስተማረ አንተ ጠላቴ ነው ለምትለው ያውም ገና ጠላትነቱ ላልተረጋገጠ ወገንህ
ፍቅርን አታጉድልበት። ለሰው ከጥንት ጠላቱ ዲያብሎስ በቀር በእውነት ጠላት የለውም። ደግሞም ለሰው ጠላቱ የገዛ ክፉ ሐሳቡ ነው። ሰው ክፉ ውሎብኛል ስትል ልቦና ይስጥህ ብለህ ወደ ጌታ ሳስብለት፣ ከሰው ልጅ ልቦና ክፉ ሐሳብ አይጠፋምና አንተም ክፉን በክፉ እንዳትመልስ፣ ደግሞም በወገን ላይ ክፉን እንዳትሰራ በአምላክ ፊት እየወደክ እየተነሳ እንደ ቅዱስ ዳዊት አቤቱ ንጹሕ ልብን ፍጠርልኝ በማለት ጸልይ። ክርስቶስ ይሁዳን ወዳጄ ብሎ ከጠራው አንተም በሕይወት ያሉትን ይሁዳዎችን ወዳጄ ብለህ በእውነት ጥራቸው። አውቃለሁ ጠላትን መውደድ መራራ ነው። ነገር ግን ለይሁዳዎች ፍቅርን እንስጥ ስንል መራራ ሐሞት የጠጣውን ክርስቶስን እንምሰል ማለታችን ነው። 10ኛና የመጨረሻው አብዝታችሁ ስጡ እንጂ አትቀበሉ። ለጋስ ሁኑ። መስጠት በምትችሉት መጠን ስጡ እንጂ አትቀበሉ። ከሚቀበል ይልቅ የሚሰጥ ብፁዕ ነውና። ምናልባትም የምትሰጡት ገንዘብ ባይኖራችሁ፣ ዕዳ ቢኖርባችሁ እንኳን ለሰጧችሁ ሰዎች የምትሰጡት ጸሎት፣ ምልጃ ሊኖራችሁ ይገባል። ባዶ እጃችሁን እንዳትወጡ ተጠንቀቁ። ምክንያቱም እኛ ከምን ጊዜውም በላይ ታላቅ ስጦታ የተቀበልንባት ቅድስት ሳምንት ናትና፣ ከሁሉ በላይ የሆነውን ስጦታ የጌታን ሥጋና ደም እነሆ ተቀብለናልና። ውድ ተመልካቾቼ፣ ሰሙነ ሕማማት ዝም ብለን የምናልፈው ሳይሆን ከክርስቶስ መከራ ጋር ተካፋይ ሆነን የራሳችንን ሕይወት የምንመረምርበት፣ ይቅር የምንባባልበትና የምንጸልይበት ጊዜ ነው። እነዚህን 10 ነጥቦች በልባችን ይዘን ይህን ሳምንት እንድናሳልፍ እግዚአብሔር ይርዳን። ይህ ትምህርት ለሌሎች እህት ወንድሞቻችን እንዲደርስ ቪዲዮን ሼር በማድረግ አትርሱ። ሰብስክራይብ ላላደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።